ሰላም ሰላም ኤቢ ጌመር ነኝ። When these two teams meet, there's always an air of the unexpected. Well, let's see how the teams line up today. This is how they'll line up. The away side has gone for this lineup. So we're underway, and the players really looking forward to this game. Will they go for more goals or try to sit on this lead? Alba. Then he's back in possession. Angelan. Lovely bit of skill there. Captain on the ball. It's whipped into the box. Oh, they needed to get that one away, and they have. Lewandowski. They have the ball again. Oh, well timed tackle. Here's the goal. Oh, it's an equaliser. It's all square. በመጀመሪያ ሁለት አፕሊኬሽኖችን ማሟላት ይጠበቅብናል። እነሱም ቴሌግራም እና ዜድ አርካይቨር ናቸው። ቴሌግራም የሚያስፈልገን ፋይሉን የኔ ቴሌግራም ቻናሌ ላይ ስለለቀኩላችሁ ነው። የቴሌግራም ቻናሌን ለማታውቁት ቴሌግራም አፕሊኬሽናችሁን ከፍታችሁ እዚች ጋር የሰርች ምልክት አለች። እሷን አንዴ ትነኳትና በካፒታል ሌተር ኤቢ ጌመር ብላችሁ ጽፋላችሁ። ይሄው በዚህ መልኩ ከጻፋችሁ በኋላ የኔን ቻናል ይመጣላችኋል። የኔን ቻናል ታገኙታላችሁ። ከ2800 በላይ ተከታይ ያለው ቻናል ነው እና እዚህ ቻናል ላይ ፋይሉን ለቅቄላችኋለሁ። ገብታችሁ ከዚህ ቻናል ላይ ነው የምታወርዱት። የመጀመሪያው ስቴፕ ፋይሉን ከዚህ ቻናል ላይ ማውረድ ነው የሚሆነው ማለት ነው። ሁለተኛው ስቴፕ ደግሞ ፋይሉን አውርደን እንደጨረስን ወደ ዜድ አርካይቨር አፕሊኬሽናችን እንገባለን። በመቀጠልም እኔ በኤዲኤም ስላወረድኩት ፋይሉን ኤዲኤም የሚል ፎልደር ውስጥ አገኘዋለሁ። እናንተ በቴሌግራም ካወረዳችሁት ቴሌግራም ዶክመንትስ የሚለው ውስጥ ነው የምታገኙት። ይሄውና ፋይሉ ኤፍቲኤስ ኒው አፕዴት ባይ ኤቢ ጌመር ይላል። 391 ኤምቢ ነው ይሄውና ፋይሉ ማለት ነው። ቀጣዩ ስቴፕ የሚሆነው ይሄን ፋይል ኤክስትራክት ማድረግ ነው። ኤክስትራክት ለማድረግ አንድ ጊዜ እንነካውና ኤክስትራክት ሄር የምትል ጽሁፍ አለች እዚህ ጋር፣ እሷን አንዴ እንነካታለን። ትንሽ ፈጠን ካልኩባችሁ ይቅርታ፣ ያው ፈጣን መንገድ ለማስረዳት ነው እናንተ። እናም ፓስወርድ ይጠይቃችኋል። ፓስወርዱ በስሞል ሌተር
ኤፒክ ጌመር ብላችሁ ትጽፋላችሁ። ይሄው በዚህ መልኩ ኤፒክ ጌመር ብላችሁ ከጻፋችሁ በኋላ 64 ትላላችሁ። ከዛ ኦኬ ትሉታላችሁ ማለት ነው። እናም አሁን ኤክስትራክት እያደረገልን ነው። ትንሽ እንጠብቀዋለን። እንደምታዩት ኤክስትራክት እያደረገ ነው። እንደምታዩት እንግዲህ ኤክስትራክት አድርጎ እየጨረሰልን ነው። እንደምታዩት ኤክስትራክት አድርጎ ጨርሶልናል። ልክ ኤክስትራክት አድርጎ እንደጨረሰ እነዚህን 3 ፋይሎች እናገኛለን። ዳታውን፣ ኦቢቪውን እና አፕሊኬሽኑን። በመጀመሪያ አፕሊኬሽኑን ኢንስታል እናደርገዋለን። እዚህ ጋር ኢንስታል የምትል ጽሁፍ አለች። አንድ ጊዜ አፕሊኬሽኑን ከነካም በኋላ ኢንስታል የሚለውን እነካለን። እንደምታዩት አፕሊኬሽኑን ኢንስታል አድርጎ ጨርሶልናል። በመቀጠልም ፋይሎቹን ስላላስተካከለን ደን እንለዋለን። በድጋሚ እንመለስና ኦቢቪ የሚል ፎልደር አለ፣ እሱን አንዴ እንነካዋለን። በመቀጠልም እንደዚህ አይነት ፋይል እናገኛለን ኦቢቪ የሚለው ፎልደር ውስጥ። እሱን አንድ ጊዜ ተጭነን ይዝና ከት የሚል ጽሁፍ አለ፣ እሱን እንነካዋለን። በመቀጠልም ወደ ዲቫይስ ሚሞሪ ቀይረን አንድሮይድ ኦቢቪ እዚህ ውስጥ እንገለብጠዋለን። በድጋሚ እንመለሳለን። ከዛም ዳታ የሚል ፎልደር አለ። ዳታ የሚለው ፎልደር ውስጥ እንደዚህ አይነት ፋይል አለ። እሱንም አንዴ ነክተን በተመሳሳይ መልኩ ከት እናደርገዋለን ማለት ነው። አንድሮይድ ዳታ ውስጥ እሱንም እንገለብጠዋለን። አሁን ሙሉውን ስቴፕ ጨርሰናል ማለት ነው። እዚህ ጋር ያሉት ነገሮች ስለማያስፈልጉን መደለት እንችላለን። እናም ቀለል አድርጌ አስረድቻችኋለሁ ብዬ አስባለሁ። በመቀጠልም ይሄው ጌሙን ከፍተን ብቻ መጫወት ነው የምንችለው። ጨርሰናል፣ ሙሉውን ነገር ጨርሰናል ማለት ነው። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።